መልካም ስራቸው ምንዳ እየተቆጠረ ነው የሚሰጣቸው። ትክክለኛን ጾም የጾመ ሰው ምንዳ ግን እየታፈሰ ነው የሚሰጠው፣ አይቆጠርም ተብሏል። ለምንድን ነው ይሄ ሆነው? ነፍስያን ማሸነፍ ስላለበት ነው፣ ስሜትን መቆጣጠር ስላለበት ነው። ጾም ጋሻ ነው፣ ዱንያ ላይ ከወንጀል ይከለክላል፣ አኺራ ላይ ከጀሃነም እሳት ያድናል ተብሏል። ጾመኛ ሁለት ደስታ አለው። ጾሞ ውሎ ሲያፈጥር ይደሰታል፣ አንድ ቀን አላህን ታዞ ስለዋለ። ነገ የጾሙን ምንዳ ሲያገኝም ይደሰታል ተብሏል። ድርብርብ ደስታዎች አሉበት ጾም። ዱንያም አኺራም ላይ የሚያስደስተው ጾም የቱ ነው? አላህን የሚፈራ ሰው ጾም ነው። አካላቱን ከሐራም የሚያስጾም ሰው ጾም ነው። ጾም ስርዓቶች አሉት፣ ህጎች አሉት፣ አርካኖች አሉት። እነዚህ ሲሟሉ ነው ጾሙ ዱንያም አኺራም ላይ የሚያስደስተው። እኔ ነኝ የጾመኛን ጀዛ የምከፍለው የሚለውን ማዕረግ የሚያስገኘው እንዲህ አይነቱ ጾም ነው። አደቡ ስርዓቱ የተሟላው ጾም ነው። ወይላ ጾሙ የሚቀጣ ሰው ሊኖር ይችላል፣ በጾም ቀልደሃል ተብሎ። ከምግብ ታቅቦም አልጾምከም ተብሎ አላህ ዘንድ ሊጠየቅ ሊወቀስ ይችላል፣ ስርዓቱን በማጉደሉ ምክንያት። ከጾም አደቦች ስርዓቶች አንዱ ንያ ነው። ማንኛውም የሚጾም ሰው የተኛውንም ኸይር ስራ የሚሰራ ሰው መነየት አለበት አስቀድሞ። ነገ ከምግብ ከመጠጥ ከሌሎችም ጾም ከሚያፈርሱ ነገሮች ታቅቤ ነው የምውለው ብሎ ማታ መነየት መቻል አለበት። ያለ ንያ ዒባዳ የለም። የንያ ቦታው ደግሞ ልብ ነው። ጾም በምላስ አይነየትም፣ ሶላት በምላስ አይነየትም። ነቢይም ይሁን ዓለይሂ ሰላቱ ወሰላም ሰሓቦቻቸው ጾምን በምላሳችሁ ነወይቱ ሰውመ ገድን እያላችሁ ነይቱ፣ ሶላትን ነወይቱ አን ኡሰሊ ሶላተ ዙህር እያላችሁ ወዘተ ነይቱ አልተባለም። የንያ ቦታው ልብ ነው። በልብ ካሰቡ ከወሰኑ በቂ ነው። ባፍ የሚባል ነገር የለም። ማንኛውም ሙስሊም ነገ ጾማለሁ ካለ ጾሙ ትክክል ነው። ያን ያክል መጨነቅ መወስወስ አያስፈልግም። በማግስቱ ማታ ነይቻለሁ አነየትኩም እያሉ ካፍ የሚወጣውን መሰረት ነው ብለው ግዴታ ነው ብለው ስለሚያምኑ ብዙ ሰዎች አነየትኩም ብለው ቀዷ የሚያወጡ ሰዎች አሉ። የተጠራጠሩ የሚውሉ ሰዎች አሉ። ነገ ጾማለሁ ተብሎ ከታሰበ በቂ ነው። ስሑር ከተበላ በቂ ነው። እራት ሲበሉም ነገ ስለምጾም ብሎ ትንሽ ጨመር አድርጎ መብላት ንያ ነው፣ ለንያ በቂ ነው። ነገ እጾማለሁ ብሎ ታስቦ ለስሑር መዘጋጀቱ ራሱን የቻለ ንያ ነው። ተነስቶ ከተበላ አለቀ፣ ምንም ጥርጥር የለም። እንደው ስሑር ሳይበላ እንኳን አንድ ሰው ቢነጋበት ለስሑር መዘጋጀቱ ራሱ ንያ ነው። ከመግሪብ ጀምሮ እስከ ፈጅር ባለው ጊዜ ሰፊ ሰዓት ውስጥ አንድ ሰው ከነየተ ይበቃዋል። የግድ ንያው ሊነጋጋ ሲልም መሆን የለበትም። ከነየቱ በኋላ ምግብ መብላትም ንያውን አያበላሸውም። ማደስ አለብኝ አይባልም። አንድ ሰው ነይቶ ቢተኛ ድጋሜ ተነስቶ ውሃ ቢጠጣ ፈጅር አዛን እስካላለ ድረስ መብቱ። ከተነየተ በኋላ ጾም የሚያበላሽን ነገር ማድረግ ንያውን አያበላሸውም። ከመግሪብ እስከ ፈጅር አካባቢ ድረስ ባለው ሰፊ ጊዜ ውስጥ የሆነ ሰዓት ላይ ነገ ጾማለሁ ካሉ በቂ ነው። ከፈጅር በፊት ግን መነየቱ ግዴታ ነው። ነቢዩ ዓለይሂ ሰላቱ ወሰላም መን ለም ዩበይት ሲያመ ሚነ ሌይሊ ፈላ ሲያመ ለሁ ብለዋል። ማታ ነይቶ ያላደረ ሰው ጾም የለውም ብለዋል። ሱና ጾም ነው ከነጋ በኋላ መነየት የሚቻለው። ፈርድ ጾም ግን ሳይነጋ በፊት ከፈጅር አዛን በፊት መነየቱ አስፈላጊና ግዴታ ነው። ጾም ለሕፃንም ለአዋቂም ነው የተደነገገው። አዋቂዎች በግዴታነት ጾማሉ። ሕፃናት 7 ዓመትን ጨርሰው 8 ዓመት ከገቡበት ጊዜ ጀምሮ 8ኛውን ዓመታቸውን ከያዙበት ጊዜ ጀምሮ ወላጆቻቸው ጾሙ ብለው ሊያዟቸው ይገባል፣ ሊያለማምዷቸው ይገባል። ጾም እንደ ሶላት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሙሩ አብናአኩም ቢሶላቲ ሊሰብዒን፣ ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ብለዋል። ጾምም ይሄው ላይ ነው ቅያስ የሚደረገው። ተመሳሳይ ዒባዳዎች ስለሆኑ 7 ጨርሰው ወደ 8 የገቡ ሕፃናት እንዲጾሙ መታዘዝ አለባቸው፣ መገፋፋት አለባቸው፣ መበረታታት አለባቸው። 10 ሲሞላቸው ጠንከር ተብሎ መጾም አለብህ መጾም አለብሽ መባል አለባቸው። በተለይ ሴት ልጅ 9 ዓመቷ 10ኛ ዓመቷ ላይ የወር አበባ ደም ልታይ ትችላለች፣ ግዴታም ይሆንባታል። ሕፃናት ለአካለ መጠን መድረሳቸው የወር አበባ ደም ሴት ልጅ በማየቷ የዘር ፈሳሽ በመውጣት ከሀፍረተ ገላ ዙሪያ ከርዳዳ ፀጉር በመብቀል ለአካለ መጠን መድረሳቸው ከተረጋገጠ 15 ዓመት ባይሞላቸው ጾሙ ተብለው ይታዘዛል። ለአካለ መጠን እስኪደርሱ ድረስ ከ8ኛው ዓመት ጀምሮ ማለማመድ ማበረታታት፣ ከደከማቸው መሐላ እንዲያፈጥሩ መፍቀድ ይቻላል። ሕፃኑም አዋቂውም የጾምን ዒባዳ ሊለማመድ በጀማዓ ቤተሰብ ተሰብስቦ ስሑር ሊበላ ተሰብስቦ ሊያፈጥር ይገባል። እነዚህና ሌሎችም ቀጥለን ጠቅሳቸው የጾም አሕካሞችን አውቀን ተገንዝበን የጾምን እንደሆነ ጾማችን ፍሬ ይኖረዋል። እዚህ ዱንያ ላይም ያስተካክለናል። ትልቅ አማና ተሸክሜ ነው ያለሁት የጾም አማናን አደራን።
ለሰማይ ለምድር ለጋራዎች የከበደ የዲን ኃላፊነት ነው የተወጣሁ ያለሁት የሚል ስሜት ይሰማናል። እነዚህና ሌሎችንም አህካሞችን ካላወቀን ግን የምግብ ለውጥ ብቻ ነው የሚመስላቸው ሰዎች። ስሑር ላይ በደንብ ይበላሉ፣ ቀኑን ሙሉ አይበሉም፣ መግሪብ ላይ ይክሳሉ፣ አለቀ። የምግብ ለውጥ ብቻ የሚደረግበት ወር ሳይሆን የዒባዳ ወር ነው። ከባድ ኃላፊነት ውስጥ የምንገባበት ወር ነው። ይህን ከባድ ኃላፊነት በአግባቡ የተወጣ ሲራጥን በሰላም ያልፋል። ጀነት ላይ ዕድሜ ልኩን የተደሰተ ይበላል። ሁሌ በጀነት ምግብ ያፈጥራል። እዚህ ግን ያጎደለ አኺራው ይጎድልበታልና የጾምን፣ የሶላትን፣ የዘካን ሌሎችንም የአርካነል ኢስላም ኃላፊነቶችን ዒባዳዎችን እውቀት ላይ ተመስርተን በጥንቃቄ ልናከናውን ይገባናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشأنه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد كصوم عدباندو فتنو ما افترن ጾመኛ ለአላህ ብሎ የተከለከለውን ተከልክሎ ጾሞ እንደዋለ አዳን እንደሰማ ፈጥኖ ማፍጠር አለበት። አላህ እኛን ማስራብ አይደለም የሚፈልገው፣ ታዛዥነታችንን ማሳየት ነውና አላህ የሚፈልገው። የመግሪብ አዳን እንደተሰማ ፀሐይ መጥለቁ እንደተረጋገጠ መዘግየት፣ ከመብላት ከመጠጣት እህል ከመቅመስ መዘግየት የተወገዘ ነው። ፀሐይ መጥለቁ የመግሪብ አዳን መሰማቱ ሳይረጋገጥ ፈጥኖ ማፍጠር የተወገዘ ነው። ፀሐይ መጥለቁ አስተማማኝ በሆነ መንገድ ከተረጋገጠ ታማኝ ሙእዝን አዳን ካለ ፀሐይ መጥለቁ በሌላም መንገድ ከታወቀ ፈጥኖ ማፍጠር ሱና ነው፣ ተወዳጅ ነው፣ አጅር ያስገኛል። ኡመቴ የኔ ህዝብ የኔ ተከታዮች ፈጥነው እስካፈጠሩ ድረስ ስሑርን እስካዘገዩ ድረስ መልካም ሁኔታ ላይ ነው የሚሆኑት ብላ። በተቃራኒው ስሑርን መተው ኢፍጣርን ማዘግየት መልካምነትን ይቀንሳል። ብሉ ስንባል መብላቱ፣ አቁሙ ስንባል ማቆሙ አላህ ዘንድ ተባረከ ወተዓላ የሚፈለግ የእኛን ታዛዥነት የሚገልጽ ነው። ነግቶ ሳለ ያልነጋ መስሎት የበላ የጠጣ ሰው ምንም የለበትም። መንጋቱን አዳን አልፈጅር የፈጅር አዳን መባሉ እንዳረጋገጠ ወዲያው መታቀብ አለበት እንጂ ረስቶ ከነጋ በኋላ ያልነጋ መስሎት ተሳስቶ የበላ ሰው ቀኑን የበላህ ዋል ሌላ ጊዜ ቀዷ አውጣ ይባላል። በመሰረቱ ሌሊት መስሎት ፈጅር አዳን ያላለ መስሎት የበላ ሰው እንዳወቀ መታቀብ ነው ያለበት። ከዛ በኋላ ቀኑን ጾሞ መዋል ይችላል፣ ቀዷ ማውጣትም አይጠበቅበትም። ነገር ግን መጨናነቅ እንዳይኖር ውሃ ለመጠጣት ለመቁመጥመጥ በቂ የሚሆን ሰዓትን አስተርፎ መብላቱ በላጭ ነው። ስሑርን እኩለ ሌሊት ላይ 8 ሰዓት ላይ ቀደም ብሎ መብላትም የተወገዘ ነው። ስሑር የሚባለውም ሰሐር ከሚለው ከወቅቱ ጋር የተያያዘ ነው። ሊነጋጋ አካባቢ ለፈጅር ሶላት ጥቂት ደቂቃዎች ለአዳን ጥቂት ደቂቃዎች እስኪቀሩ ድረስ ያለውን ሰዓት አዘግይቶ ለስሑር መጠቀሙ በላጭ ነው። ጭራሽ ስሑርን መተውም አግባብ አይደለም። በጊዜ በልቶ መተኛትም አግባብ አይደለም። ሱናው ፈጅር አዳን ሊል አካባቢ ድረስ አዘግይቶ መብላት። ታዲያ ማዘግየቱ ሱና ነው ተብሎ ከአዳን ጋር እየተናነቁ መብላቱ አግባብ ስላልሆነ አዳን ሊል የተወሰኑ ደቂቃዎች ሲቀሩት ምግብ አቆሞ ውሃ ጠጥቶ ተጉመጥምጦ መዘጋጀቱ በላጭ ነውና በዚህ መልኩ ትንሽ ቀደም ብሎ መመገቡ በላጭ ነው። አልነጋም ብሎ በልቶ ከዛ በኋላ መንጋቱን የበላው ከነጋ በኋላ መሆኑን ያወቀ ሰው ምንም የለበትም። ሌላ ጊዜ ብቻ ጥንቃቄ ማድረግ ነው ያለበት። ጾሞ ውሎ ፀሐይ የጠለቀችው መስሎት ፀሐይ ሳይጠልቅ አዳን የሰማ መስሎት አዳን ሳይሰማ የበላ ሰውስ ምን ማድረግ አለበት? በመሰረቱ ፀሐይ መጥለቁን አዳን መውጣቱን እርግጠኛ ሳይሆኑ ለመብላት መቻከሉ አግባብ አይደለም። ፈጥኖ ማፍጠር ሱና የሚሆነው ፀሐይ መጥለቁ ትክክለኛ አዳን መውጣቱ መሰማቱ ከተረጋገጠ ነው። በጥርጣሬ ማፍጠር አይገባም። አረጋግጦ አዳን የተባለ ፀሐይ የጠለቀ መስሎት የበላ ሰው ራጂሑ ምንም የለበትም። ነገር ግን በርካታ ሊቃውንት በመሰረቱ ቀኑ እንዳለ ነው የሚቆጠረው። ቀኑ በጥርጣሬ አልቋል ብሎ መደምደም ስለማይቻል ሌላ ጊዜ ቀዷ ማውጣት አለበት የሚሉ በርካታ ሊቃውንት ስላሉ ማፍጠር ላይ ጥንቃቄ ማድረግ ያስፈልጋል። በግምት በጥርጣሬ ማፍጠር አይገባም። የሚችለውን ሁሉ ጥንቃቄ አድርጎ ማጣራት ያለበትን ያክል አጣርቶ አዳን የሰማ መስሎት አሊያ ደግሞ ሙአድኑ ተሳስቶ ያለ ሰዓቱ ብሎ አሊያ ደግሞ አየር ተቀይሮ ሳይመሽ ፀሐይ ሳይጠልቅ የጠለቀ መስሎት የበላ ሰው ፈተቁላህ መስተጣዕቱም
የቻላችሁ